ሰዎች እኛ ሳናውቅ ስልካችንን አክሰስ ሊያደርጉት ወይም ሊቆጣጠሩት ይችላሉ? አዎ፣ ሰዎች እኛ ሳናውቅ ስልካችንን ሊቆጣጠሩት ወይም አክሰስ ሊያደርጉት ይችላሉ። ሰላም ቤተሰቦች፣ በዚህ ቪዲዮ ሰዎች ስልካችንን አክሰስ ካደረጉት ወይም ከተቆጣጠሩት የሚያሳዩ ምልክቶችን አብረን እናያለን። ሰዎች እኛ ሳናውቅ ስልካችንን አክሰስ ሊያደርጉት ወይም ሊቆጣጠሩት ይችላሉ? አዎ፣ ሰዎች እኛ ሳናውቅ ስልካችንን ሊቆጣጠሩት ወይም አክሰስ ሊያደርጉት ይችላሉ። ሰዎች ስልካችንን አክሰስ ካደረጉት ወይም ከተቆጣጠሩት የሚያሳዩ ምልክቶችን አብረን እናያለን። ሀከሮች ማልሺየስ ሶፍትዌር በመጠቀም ስልካችንን እኛ ሳናውቅ መቆጣጠር ይችላሉ። ሀከሮች ስፓይዌር፣ ማልሺየስ ሊንክ በመጠቀም ማን ኢን ዘ ሚድል አታክ ወይም ስልካችንን ፊዚካሊ አክሰስ በማድረግ ሊያጠቁን ይችላሉ። በአብዛኛው ጊዜ በሊንኮች አማካኝነት የተለያዩ አፕሊኬሽኖችን፣ ፋይሎችን ዳውንሎድ እንድናደርግ ያደርጉናል። ከዚህ በተጨማሪ በእነሱ ክሬት የተደረጉ ዌብሳይቶችን እንድንጎበኝ ያደርጉናል። አንድ ሰው ስልካችንን ተቆጣጠረ ማለት ከስልካችን ሁሉንም ነገር መቆጣጠር ይችላል ማለት ነው። ሜሴጅ፣ ፓስዋርድ፣ ፎቶስ፣ ኮሎግስ እና ሁሉንም ነገር እያንዳንዱ የስልካችን ስክሪን ላይ የምናደርገው ነገር በሙሉ እነሱን ማየት ይችላሉ ማለት ነው። የሆነ ሰው ስልካችንን እየተቆጣጠረ እንደሆነ እንዴት ማወቅ እንችላለን? ስልካችንን ሰዎች እየተቆጣጠሩት እንደሆነ የሚያሳዩ ብዙ ምልክቶች አሉ። ለምሳሌ የመጀመሪያው ሄቪ ዳታ ዩሴጅ ሲሆን ስልካችን በሰዎች ቁጥጥር ስር ከሆነ ሀከሮች ሞባይል ዳታን በመጠቀም ነው የስልካችን ስክሪን ወደ እነሱ መልእክት እንዲያስተላልፍ የሚያደርጉት። ከተለመደው የዳታ አጠቃቀማችን የበለጠ ዳታ እየቆጠረ ከሆነ ስልካችን በሌሎች እጅ መውደቁን አንድ ማሳያ ስለሆነ ቼክ ማድረግ አለብን። ቼክ ለማድረግ የስልካችን ሴቲንግ ውስጥ እንገባለን። ከዛ ሞባይል ኔትወርክ የሚለውን እንከፍታለን። ወደ ታች ዝቅ ስንል ዳታ ዩሴጅ የሚለውን እናገኛለን። እሱን ነካለን። ከዛ የዳታ ዩሴጅ ግራፍ እናያለን። እያንዳንዱ አፕሊኬሽን ምን ያክል ዳታ እንደተጠቀመ ማየት እንችላለን። ከነዚህ አፕሊኬሽኖች አጠራጣሪ ነገር ካየን አፕሊኬሽኑን አንኢንስቶል ማድረግ ይኖርብናል። ሁለተኛው ሄቪ ባትሪ ዩሴጅ ነው። ልክ እንደ ሄቪ ዳታ ዩሴጅ ሁሉ ስልካችን በሰዎች ቁጥጥር ስር ከሆነ አንዱ ማሳያ ነው። ሄቪ ባትሪ ዩሴጅ ቼክ ለማድረግ የስልካችን ሴቲንግ ውስጥ እንገባለን። ከዛ ወደ ታች አካባቢ ባትሪ የሚለውን ሴክሽን ውስጥ እንገባለን። ከከፈተልን በኋላ የሁሉንም አፕ ባትሪ ዩሴጅ ማየት እንችላለን። እንዲሁም እያንዳንዱ አፕሊኬሽን ምን ያክል ባትሪ ዩሴጅ እንዳለው እናያለን። አጠራጣሪ ነገር ካየን አፕሊኬሽኑን አንኢንስቶል ማድረግ ይኖርብናል። አሁን ደግሞ ኮመን ስልካችን በሌላ ሰው ቁጥጥር ስር እንዳለ የሚያሳዩ ምልክቶችን እናያለን። የመጀመሪያው በሄቪ ዳታ ዩሴጅ እና ሄቪ ባትሪ ዩሴጅ አማካኝነት ስልካችን በከፍተኛ ሁኔታ ይሞቃል፣ ይገላል። ሁለተኛው ያለምንም ኖቲፊኬሽን ሜሴጅ ስልካችን ላይት የሚያሳይ ከሆነ። ሶስተኛ እንግዳ የሆነ የሚረብሽ ድምፅ ስልክ በምናወራ ጊዜ የምንሰማ ከሆነ። አራተኛ እንግዳ የሆነ እና ከማናውቃቸው ሰዎች ቴክስት የሚደርሰን ከሆነ። አምስተኛ ስልካችንን ሪስታርት ስናደርግ ወይም ሸትዳውን ስናደርግ ችግር የሚገጥመን ከሆነ። የመጨረሻው ፐርፎርማንስ ኢሹ ከገጠመን፣ ለምሳሌ የስልካችን ኢንተርፌስ ስሎ ከሆነ እንዲሁም ስታክ የሚያደርግ ከሆነ። ከነዚህ ምልክቶች ተነስተን ስልካችን በሌላ ሰው ቁጥጥር ስር ሊሆን እንደሚችል ማወቅ እንችላለን። በቀጣይ ቪዲዮ ከላይ የጠቀስኳቸውን ምልክቶች ከተፈጠሩ እንዴት መከላከል እንዳለብን እናያለን። መልካም ቆይታ።